አናፖሎጀቲካሊ ኦርቶዶክስ የምትለው ላሳይ ጉድህ እና ጉድህን ላሳይ እንጂ አንተ አላየም። ጉድ እኮ ብራዘር ኦርቶዶክስ ቤተክርስቲያን ይህን የሚያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድከው ማርያም ሲባል የማይረበሹ ከሆነ ችግር አለ። መጀመሪያ ቤተክርስቲያን የምትሰብከው ለኢየሱስ ክርስቶስ ነው። በቅዳሴዋም በኪዳኗም በሰዓታቷም ይሄ እውነት ነው። ይሄንን ነገር ነው። ከዛ በተረፈ እንደ ክብራቸው እንደተሰጣቸው ሞገስ ቤተክርስቲያን የምታነሳቸውን ቅዱሳን መላእክት ድንግል ማርያም እንደሚገባው መጠን ታገለግላለች። ይሄ እውነት ነው። የቅዱስ ሚካኤል ከሆነ የቅዱስ ሚካኤል ቤተክርስቲያን ተብሎ ነው የሚጻፈው። እዛ ውስጥ ግን የሚሰለሰው የሚቀደሰው ስላሴ ነው። የሚፈተተው ቅዱስ ሥጋ ክቡር ደም የኢየሱስ ክርስቶስ ቅዱስ ሥጋ ክቡር ደም። ከእንደገናም ደግሞ በቤተክርስቲያኒቱ አናት ላይ ጉልላት ላይ ተሰቅሎ የምናየው የማ መስቀል ነው? የክርስቶስ መስቀል ነው። ስለዚህ ቤተክርስቲያን ተልእኮዋ ክርስቶስን ማስተዋወቅ ነው። የሚቀድመው ቀድሞ ነው፣ የሚከተለው በቤተክርስቲያኒቱን ስርዓት ቢሆን ማለት ነው። ስለዚህ የሚቀድመው ማን ነው? ማን ነው ከላይ ያለው? ማን ነው ከታች ያለው? ለምሳሌ እመቤታችንን ስናነሳ መልዕልተ ፍጡራን መትሕተ ፈጣሪ እንላለን። ምን ማለት ነው? ከፈጣሪ በታች ከፍጡራን በላይ። በቃ ይሄ የእመቤታችን ክብር ነው። ሌሎቹ ደግሞ ከሷ ክብር ባነሰው ሁኔታ ደግሞ እንደሚገባቸው ማዕረጋት ሰጥታ ቤተክርስቲያን ሁሉንም ታስባለች ማለት ነው። ዓለም ላይ ካሉ ሃይማኖቶች ውስጥ መድኃኔዓለም ነው የሆነ ጸዴ ሃይማኖት። እኔ ከሌላው ጋር ጸብ የለኝም። ቢወጣ ይሄ በደንብ ቢሰበክ ግዕዙ አሁን እኛ በግዕዝ እንጸልያለን። ይሄ ግዕዙ በአማርኛ ብትሰማ እግዚአብሔር ኦርቶዶክስ ተዋሕዶ መልካዩ ሲባል ጸሎት አለ። በጣም የሚገርምሽ መልካዩ ሲባል በጣም ስምኝን ሌሎችም ይስሙን። ሰላም ለዝክረ ስምከ ለስም አጠራር ምስጋና ይገባል። ሰላም ለስርተ ርስከ ለራስ ፀጉሮች፣ ሰላም ለርስከ ለራስህ፣ ሰላም ለገጽከ ለዚህ ለግንባር ገጽ ማለት ግንባር ነው። ሰላም ለቀራንብትከ ለቅንድብህ። በኢትዮጵያ ቤተክርስቲያን እኮ እንጂ የተለየች ቆጥራ ሕዋሳቱን ቆጥራ የምታመሰግን ይገርመኛል ማለት ሰላም ለቀራንብትከ ለቅንድቦች፣ ሰላም ለዓይንትከ ለዓይኖችህ፣ ሰላም ለአይዛኒከ ለጆሮችህ፣ ሰላም ለመላቲከ ለዚህ ሰላም ለከናፍሪከ ለከንፈሮቹ፣ ሰላም ለአፉከ ለዮሐንስ ዘሳሙ። ይገርም እኮ ነው። ዮሐንስን ለሳሙ አፍ ዮሐንስን ለሳሙ አፍ ሰላምታ ይገባል። ለአስናኒከ ለጥርሶችህ፣ ለልሳንከ ለአንደበትህ፣ ለቃልከ ለእስትንፋስከ። ታዲያ ክርስቶስ እንዲሆን የሚያመሰግን አይደለም? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቀር አይደለም የፕሮቴስታንቱ ዓለም ከኢትዮጵያ ውጭ ያሉት የኦርቶዶክስ ተዋሕዶ አማኞች እንኳን ኢየሱስ ክርስቶስን በዚህ ልክ የሚያመሰግኑ አይመስለኝም። ምኑን ቆጥሮ? ሕዋሳቱን ቆጥሮ በጣም የሚገርም ሁኔታ ስትቆጥረው ጠቅላላ ለእስትንፋስከ ለጉሬከ ሰላም ለጉሬከ በጽና ፍቅረሰ ሐማሚ ስለ ሰው ፍቅር ለተጠሙ ጉረሮ ሰላምታ ይገባል። ተጠምቷል። ሰማይኩ ተጠሙ ብሏል። በመስቀል ላይ ሆኖ ከተናገራቸው ከሰባቱ አጽራ መስቀል ከሚባሉት አንዱ ተጠሙ የሚል ሰላም ለክሳድከ። ክሳድ ማለት ይሄ ነው። ሰላም በመንበረ ክሳድ ለተሳረረ ይሄ ትከሻ የራስ ዙፋኑ ራስ የሚቀመጥ እዚህ ላይ ነው። ሰላም ለመትከፍትከ ለዘማንከ ለዚህ ለጀርባው